ትያለ ነፍሴ ወደደች ወዴት ትገኛለ ስፍራውን አሳየ የታሰማራለ ነፍሴ ወደደች ወዴት ትገኛለ ስፍራውን አሳየ የታሰማራለ አንዳንዶች ገንዘብ ይላሉ አንዳንዶች ዝና ይላሉ አንዳንዶች ዘመድ ይላሉ አንዳንዶች እውቀት ይላሉ እኔ ግን እርግጠኛ ነኝ አንተው ነህ የምትበጀኝ ኧረ እኔስ እርግጠኛ ነኝ አንተው ነህ የምትበጀኝ እግዚአብሔር ሆይ አንተ ብቻ ነህ ለሰዎች መፍትሄ ያለ የኔ ኢየሱስ አንተ ብቻ ለሰዎች ሁሉ መፍትሄ ያለ ሰው ሁሉ ያውቀዋል ካንተ በላይ መልካም ያደርግልኝ እንደሌለ አገር ሁሉ ያውቀዋል ካንተ በላይ የሚራራልኝ እንደሌለ ዘመዶች ያውቁታል ካንተ በላይ መልካም ያደርግልኝ እንደሌለ አገር ሁሉ ያውቀዋል ካንተ በላይ መልካም ያደርግልኝ እንደሌለ ሁል ጊዜ ለኔ መልካም ነህ ሁል ጊዜ ለኔ መልካም ነህ ሁል ጊዜ ለኔ መልካም ነህ ሁልጊዜ ለኔ መልካም ሁልጊዜ ለኔ መልካም ነህ ሁልጊዜ ለኔ መልካም ሁልጊዜ ለኔ መልካም ነህ ሁልጊዜ ለኔ መልካም ለኔ መልካም ነህ ለኔ መልካም ምንነሳ ባልመሰለን ኃጢአት ወድቀን ያነሳን ዳግም ሰው ምንሆን ያልመሰለን ቀን እውነት እኔም ቀን ይመጣልኝ ይሆን ብለን መጣ ቀኑ ያነሳኝ ይሆን ብለን መጣ የምህረቱ መገለጥ የልደቱ እማኝ ለሚሻ እኔ አለው በእውነቱ አልተቆለፈም ይቅርታ ደጁ ዛሬም ላመነ በልጁ
የምህረቱ መገለጫ ምልክቱ እማኝ ለሚሻ እኔ አለው በእውነቱ አልተቆለፈ ይቅርታ ደጁ ዛሬ የሚራራ ላመነ በልጁ በምን አይነት ፍቅር እንደነካኸኝ እኔ እንጃ 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 በምን አይነት ፍቅር አንኪቲክ ሚሻን ሲደሙ ማለ ሚቄሪቴኔ ኢብግሌት ታይሌጋኮ መስጋናድነ አንኪቲክ ሚሻን ሲደሙ ማለ ሚቄት ቤቴኔ ኢብግሌት ታይሌጋኮ መስጋናድነ ቤት በሺላ ቢታማሞ ሙጁቴ ግኔ ቤት በሺላ ቢታማሞ ኢየሱስ ተግኔ ቤት በሺላ ቢታማሞ ሙጁቴ ግኔ ይህን በደንብ ይበት ቤዱካር መስቀልናነነ ያራዳና ዘኒና ናስባባሽ የነከኒካ ዳዳ ሎዳዳ ዘደፈኒካ የፓቬ በሸኒና ናዛራባራባስ ሎቶቶር ዳዳ የማባባሽ ይካምፓሪዳና ሶዳዳዳዲያኖ ባዳባሰማቶ ሎቲታታ የፋንታና ማሰክራ ባሼሪ ዳላባዲያናቦ ሃሌሉያ ዋቲቶ ከበል ኢየሱስ ዋቲቶ አጋፋኒካ ኤምፓፋ ቢባሳማስያቶኑ ሆሼ ብራማንያቶ ዝም ብለህ በመንፈስ ሆነ ቀጥል። እዚህ ጋር ሲገስ ይሄ እኮ አሁን አንተ ፎርሙላ አታበጅም። ለእግዚአብሔር አሰራር በመጣው ፍሎ ነው መሄድ ያለብህ። እንዲህ አትልም። አንተ መቀጠል ነው። ታሪክን ቀያሪ ማነው? ምስኪኑን አክባሪ እኮ ማነው? የድሃ አደግ አባት ማነው? የደከመው ወጣት ማነው? ታሪክን ቀያሪ እኮ ማነው? ምስኪኑን አክባሪ ማነው?
የድሃ አደግ አባት ማነው? ጌታ እኮ ነው ካጠገብ የሚቆም ጌታ እኮ ነው ቀኑ ሲጨልም ጌታ እኮ ነው የውስጥ የሚገባው ጌታ እኮ ነው ወረት የማያውቀው ጌታ እኮ ነው ካጠገብ የሚቆም ጌታ እኮ ነው ቀኑ ሲጨልም ጌታ እኮ ነው የውስጥ የሚገባው ጌታ እኮ ነው ወረት የማያውቀው የኔ ጌታ ብቻ ነው ወረት የማያውቀው ያንቺ ጌታ ብቻ ነው ወረት የማያውቀው የእኛ ጌታ ብቻ ነው ወረት የማያውቀው የኔ ጌታ ብቻ ነው ወረት የማያውቀው የተማመንኩበት የተደገፍኩበት ካጠገቤ ሳጣው ሳላስብ በድንገት ለብቻዬ ያለው የቀረው ሲመስለኝ ጌታ ካጠገቤ ሆኖ አበረታኝ ጌታ ከኔ ቤት ገብቶ አበረታኝ ይልቁን ጨለማ ብርሃን ካለበሰው ብቸኝነቴ ላይ አብሮነቱን ካሳየኝ እምባዬን ያበሰ ሰው አድርጎ ያመጣኝ ለክብሩ ፈልጎ የኔ ጌታ ብቻ ነው ወረት የማያውቀው ያልተቀየረ ኢየሱስ ብቻ ያው መልኩን ያለወጠ ፍቅሩ እስከ ጥግ የሆነ ኢየሱስ ብቻ ባይዞ ሲዘመር ደስ ይበላችሁ። በዚህ የዝማሬ መንፈስ ውስጥ ነው ሰው ውስጥ ክብር እየፈሰሰ ያለ ሰው እየተነካ ያለው በዚህ መዝሙር ውስጥ እግዚአብሔር አልፎ ተች እያደረጋችሁ ነው። እኔ አሁን ስንቱ ሰው ነካለሁ፣ መንፈስ ቅዱስ ግን ተች እያደረገ ነው። በፍቅር የሚባረክ ሰው በእግዚአብሔር ነገር የሚነካ ጀነሬሽን ይብዛልን። ይሄ ይብዛላችሁ። ዛሬ ባይዞ እንደዚህ ነው የምንቀጥለው። ከሰከርን በኋላ እዚህ ማደር ይቻላል። ዩጋት ሜ አግኝታችሁኛል። ለቤቱ ምናምን እርሳው ስልኬን በአግባብ ኪስ ላይ አስቀምጥ። ከዚያ በኋላ መንፈስ ቅዱስ ያደረገሽን ለመሆን ተዘጋጂ። ካሰከር ካሳደረ እደር። ዶንት ወሪ። ኢየሱስ በሉ ኢየሱስ በሉ ኢየሱስ የኔ ኢየሱስ በሉ የራሴ ኢየሱስ የግሌ ኢየሱስ የምወድህ ኢየሱስ የምኖርልህ ኢየሱስ ተስፋዬ ኢየሱስ ማላፍርብህ ኢየሱስ መንገድ ላይ ትተኝ ማትሄድ ኢየሱስ ሐሳብ የማትቀይርብኝ ኢየሱስ እንደ ሰው የማትሆንብኝ ኢየሱስ የኔን ባህሪ የተሸከምክ ኢየሱስ እቤቴ ያለ ያላጣው ኢየሱስ ኢየሱስ በላተ ኢየሱስ በል ኢየሱስ ሃሌሉያ ኢየሱስ በላ ኢየሱስ በይ ኢየሱስ እኔ ዋኒ ጊዜው ብሉይ ኪዳን ነው፣ አዲስ ኪዳን አይደለም። ግን የሚገርም ነገር ልንገር፣ ሰው ሁሉ የሚያውቀው ነብይ መድረክ ላይ የሚታወቅ መልእክተኛ ሂድና ለዛ ከተማ ይሄን ብለሃቸው ና ተብሎ ሚላክ የእግዚአብሔር ዕቃ ጦር የሆነ አንድ ዮናስ የሚባል ሰው የሆነ ቅጽበት ላይ መንገድ ሳተ። ነነዌ ተልኮ ወዴት ነው ሄደው? ተርሴስ ሄደ። የሚገርም ነገር ልንገር፣ የመጨረሻ ሰውየው አሳ ነባሪ ሆድ ውስጥ ነው ያለው። በሞት ውስጥ ሆኖ ወደ እግዚአብሔር ጮኸ ይላል። ግን አይገርምም? እግዚአብሔር የሚገርም ነገር ማንም ቢያወራ አሳ አይሰማም። የትኛውም አሳ አናግሩት ድምፅ አይሰጥም፣ መልስ አይሰጥም። አሳ ነባሪው ግን አዘዘው፣ ልጄን ዮናስን በጥልቅ ያለ የጮኸውን ጩኸት ሰምቻለሁና የብስ ዳር ላይ ወስደህ ትፈው አለው። አንወጣም ብለን የገባንበት መጥቶ
ላታንያስ ነፃ ያወጣን ብዙ ቀን ነው። አንተ የሚገርም እኮ ነው። ማይወጣ ነገር ውስጥ ወድቀሽ እንዴት ብዬ ያልሽውን ከዚህ በኋላም ሰው ይሆናል እንደ ሲባል አዎ አቆምሻለሁ ብሎ አነሳ። አሜን። የኔ ኢየሱስ በሏ። የኔ ኢየሱስ እስቲ ኢየሱስ ትወዱታላችሁ? ሞድ ኢየሱስ በሏ። የራሴ ብቻ አትልም። ለሰው ሼር አላደርግም በል፣ አላካፍልም በል፣ የግሌ ነው በል፣ የግሌ ነው የራሴ ነው በል፣ የራሴ ነው አልሰጥም ለሰው። የሚያልቅብኝ የሚመስለኝ ኢየሱስ፣ ውስድ የሚያደርጉብኝ የሚመስለኝ ኢየሱስ። እስቲ ኢየሱስ በል እባክህ ኢየሱስ። ዛሬ ማታ ሬዲ ኦኬ። የመንፈስ ቅዱስ ሙላት ምሽት ነው። ስለዚህ ሬዲ መሆን አለብን። ጩኸት አትውደድ፣ ግን እግዚአብሔር ሲሰራ አብረህ ተንቀሳቀስ። እስቲ አሜን በል። አሜን። አዎ ቫዳ ሰማቲያዳ እስቲ ኢየሱስ በሏ። ኢየሱስ የኔ ኢየሱስ በሉ። የራሴ ያ የኔ እናንተ እኮ የምታውቁኝ መድረክ ላይ ነው። ኢየሱስ እኮ ጓዳ ነው ያገኘኝ። ኢየሱስ እኔ ላይ መምጣቱን ሚዲያ ላይ ተኮ ነው ያመጣኸኝ አንተ። ከፌስቡክ ከቲክቶክ ከዩቲዩብ በፊት እኮ ኢየሱስ አግኝቶኝ እኮ ነው እኮ ያለው። ትቢያን አራግፎልህ ነው በለው፣ አመድን አንስቶልህ ነው በለው፣ አነሳልህ በለው። እባክህ አንድ ነገር አሁን ዛሬ ሳወራ በተረጋጋ መንፈስ እኔን ረስተህ ቃሉን ስማ። ትናንትና ማታ በጣም ስትሮንግ ነገር አውርቻቸዋለሁ። ዛሬ ግን ከጌታ ጋር ስንሟገት ነበር፣ ስናወጥ ነበር። የመጨረሻ እድል ስለሆነች ምን ብዬ ልሂድ በሚል ማለት ፋንክሽናል ነገር ካላወራው ዋጋ የለውም ብዬ እኔ ስናገር አሜን እያልክ የምትቀበለው አይደለም። ዛሬ እየጠጣ ስከር አሜን ምን ሰክርበት ነው። አሜን በል። አሜን ጩና አሜን በል። አሜን ለመስከር የተዘጋጀ ፈቃዱን የሰጠ እንዳረገኝ ሁሉ ሆናለሁ የሚል ዲያቆን አልጠብቅም፣ ፓስተር አልጠብቅም፣ ሰው ምን ይለኛል አይደለም የሚል ሳትዋሽ እኮ ነው ያልኩት። ሳትዋሽ አትዋሽ ማለት ትነካላችሁ። ፈቅዳችኋል። በቃ በዛ መንፈስ እግዚአብሔርን ቃል መነሻ አድርጌ ያነብና ከዛ የወሰደን ጋር ሁሉ ነው የምንሄደው። ዘጸአት 33:14 ዘጸአት 33:14 እንዴ የሚል ቃል ታገኛላችሁ። ስለዚህ አሳርፈሃለሁ፣ ቃል የገባሁልህ ምድር አደርሰሃለሁ። ይህንን ቃል ደግመን እንለዋለን። ስለዚህ ብሉት። አይሰማም። እባካችሁ አይሰማም። ማረጉ እንደምሰበከው ለምሳሌ ከበለና ወደ ለታንቸን አቅፎ ቃላዎች ስለዚህ በለሴ አሳርፈሃለሁ አይልም ይላል አይደል? አሳርፈሃለሁ ከዛስ ቃል የገባሁልህ ምድር አደርሳለሁ አይልም ይላል አይደል? ታንክ ዩ። ስለዚህ ምን እልሃለሁ? ማን ነው ይሄን ባይ? ማን ነው ይሄን እያለ ስማ፣ ኮምፎርት ያለው ሶፋ አያሳርፍም፣ መኪና አያሳርፍም። የሚያሳርፍ ኢየሱስ ነው። አሳርፍሃለሁ እያለ ነው። ከጎን ያለውን በምንም አታርፍም፣ በጌታ ነው የምታርፈው በለው። ያሳርፋል በለው። አትንቀሸቀሽም በለው። ያረጋጋል በለው። ነፍስ ስር ይገባል በለው። ያቀዘቅዛል በለው። ኑሮን በለው። ሁኔታን በለው። ወጣ ውረዱን በለው። ሁኔታን በለው። መግባት መውጣትህን በለው። ወደ እረፍት ይቀይራል። የሆኑ ሰዎችን እግዚአብሔር አምላክ እንዲህ ያሳየኛል። ምን ያሳየኛል መሰለህ? የሆነ ጩኸት የበዛበት ከተማ ውስጥ ያሉትን ብድግ አድርገው ወደ እረፍት ከተማ እቻና ታካ አቲከ ኤቶራባስ ምን ያወራው እንደሆነ አልገባኝም። እኔ ስማ፣ በደንብ ኮኔክት አድርገህ የሆነ የተጨነቀን ሰው ብድግ አድርገው ወደ እረፍቱ። በቃ አሳርፋለሁ አለ። እኔ መሰልኩ እንዲህ ያልኩ እግዚአብሔር እኮ ነው ያለ። እንዲህ እያላችሁ ነው አንዲት ነፍሷ ለተጨነቀች ሴት እግዚአብሔር እንደው ቢደርስልኝ ለምትል እግዚአብሔር እንደው ቀን ቢያመጣልኝ ለምትል እግዚአብሔር ወደ ማረፊያሽ ያሳልፍሻል። የነገርኩ ምድር ድረስ እስከማደርስ ድረስ ገና ለካ አላለቀም። እግዚአብሔር ከአንቺ ጋር የገባው ኮንትራት አላለቀም። የእግዚአብሔር ፕሮግራም
ላይ አይዘጋም። የእግዚአብሔር ፕሮግራም ባንቺ ላይ አላለቅም። የነገረሽ ሁሉ እስኪፈጸም አይተውሽም። እንዲህ ይለኛል እግዚአብሔር፣ ወደማሳርፋችሁ ከተማ ትገባላችሁ። አሜን። ዛሬ የማወራችሁ የእግዚአብሔር ቃል ስለ እግዚአብሔር ፊት ነው። እስኪ ከጎን ያለው ነካ አድርጎና የእግዚአብሔር ፊት በለው። ፊቱ በል እስቲ። ያሳርፋል በለው። እጁ አይደለም በለው። እጁ አይደለም የሚያሳርፈው በለው። የእግዚአብሔር እጅ አይደለም የሚያሳርፈው፣ የእግዚአብሔር ፊት ነው በለው። ከእጁ በላን፣ ከእጁ ጠጣን፣ ከእጁ ለበስን፣ ከእጁ አገር ቀየርን፣ ከእጁ መኪና ተገዛ፣ ከእጁ ቤት ተገነባ። እረፍት የለም። ከእጁ የሚገኝ ነገር አምጣ አምጣ፣ መቀበል መቀበል መቀበል፣ ለውጥ የለም። አሁን ግን አንድ ሰው ጸጥ እንድል የሚያደርግ የሚገርም ግርማ፣ የሚገርም ብርሃን ከእግዚአብሔር ፊት ትወስዳላችሁ። ውስጠት ድረስ የሚገባ የሚያረሰርስ ርፍ የሚያደርግ ከጥማቱ እንደሚገላገል ሰው፣ ከብዙ ትኩሳት በኋላ ቀዝቃዛ ውሃ እንደሚቸልስ ሰው የኔ ጌታ በፊቱ ብርሃን ያሳርፋችሁ። በጎን ያለው ሰው ያዘው፣ የሚያሳርፍ ፊቱ ነው ብሎ አንጉድ ነኝ። በጣም በጥሩ ሁኔታ ውስጥ ነው ያለው። አሁን የሚያሳርፈን ፊቱ ነው። የሰዎች የተሳሳተ አመለካከት many of us we need the hand of God. It's not about to have some benefits from him. Just tonight we have to shift our questionnaires and our intimacy. Just we have to seek his lovely face. When you face him, you will be at rest. Amen. Can you say amen? Amen. Zero ሚያደርግ ይኸውልህ፣ ዜሮ ማለት እኔ አሁን በፊዚክስ ነው ማሳያችሁ። ሜታ ፊዚክስ የሚባል አለ። የእግዚአብሔርን ዓለም ማጥናት ማለት ነው። ከኔ ጋር ናችሁ? ሜታ ፊዚክስ ይባላል። እሱን ቤታችሁ ሄዳችሁ ጎግል አድርጉ። ይኸውልህ የሆነ ነገር እየወረወርኩ ነው ወደ ላይ ወረወር፣ ከዛ ምን ሆነ? ወረደ። የወረደው መውጣቱን ምን ሲያደርግ ነው? ሲጨርስ አይደል? መውጣቱን የጨረሰበት ቦታ ዜሮ ይባላል። ወጣን እኮ በሆነ ይፈርድ፣ ግን መውጣቱን ሲያቆም ምንድነው ያ ቦታ? ዜሮ ነው። መልእክት አለኝ። የእግዚአብሔር ፊት ያሳርፋል ማለት መልሶ ይጥላል ማለት አይደለም። ብድግ ካልክ በኋላ እዛ ዜሮ ላይ ስትደርስ ጸጥ ያደርጋል። ከታች የሚንጠለጠል አውሬ ሁሉ አያገኝህም። ግራቪቲ ማያወርድ እረፍት፣ አቻቲና ከሞራ የሰው ሁኔታ ማያወርድ እረፍት፣ ማግኘት ማጣት የማያባዛ የማያካፍል የማይቀንስ የሆነ ነገር ማያረግ እረፍት የእግዚአብሔር ፊት ነው። ጩና በደንብ አርጋ አሜን በል። የእግዚአብሔር ፊት። እዚህ መዝሙር ላይ ሄዱ። መዝሙር ዳዊት ምዕራፍ 7 ወይኔ የኔ ጌታ ስም ብሩክ ይሁን። ምን አይነት ማታ ነው? መዝሙር 27:4 ከኔ ጋር ናችሁ? መዝሙር 27:4 ጎበዝ ሰው ቢኖር ደግሞ በእንግሊዝኛው ያያል። ሳልም ቻፕተር 4 ቨርስ ሳልም ቻፕተር 27 ቨርስ 4 በእንግሊዝኛ የሚያይ አንድ ጎበዝ ሰው ባገኝ ደስ ይለኛል። ካልሆነም ችግር የለውም። አሁን የአማርኛው እንደዚህ ይላል። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ምን ዘንድ እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ ይላል። እንግሊዝኛው ይታያችኋል? እንግሊዝኛ የደረሰ ሰው አለ? የለም አይደል? So let me read the English verse. It says 27 verse 4. እንዲህ ይላል፣ one thing have I desired of the Lord, that will I seek after, that I may dwell in the house of the Lord all the days of my life, to behold the beauty of the Lord and to inquire in his temple ይላል። ከኔ ጋር ናችሁ ወይ? ከፈርጉና አሜን በሏ። ሃሌሉያ ሃሌሉያ። እግዚአብሔር አንድ ነገር እያወራኝ ነው በዚህ ማለዳ። ሃሌሉያ። ኢየሱስ ጌታ ነው። የዳዊት ጥያቄ በእግዚአብሔር ቤት ውስጥ ዘመኑን መጨረስ ነው። የእግዚአብሔር ቤት ይሄ ጣሪያና ግድግዳ፣ ቴሌቪዥን፣ ይሄ ስፒከር፣ ይሄ ወንበር ነው እንዴ? ይሄ ነገር ነው እንዴ? የእግዚአብሔር ቤት ፊቱ ነው።
እንዲህ ያበራበት። ከዛ ሁሉ ጊዜ ዳዊት አንድ ነገር አለ፣ እግዚአብሔርን ደስ የሚያሰኘውን ሁሉ ምን እንዘን አይ ዘንድ። ያ ማለት ምን ማለት መሰለህ? የሰው ልጅ ደስተኛም ይሁን ሀዘንተኛም ይሁን እግሩን ብታይ ቸከታ አታውቅም። አሁን የሰው ልጅ ደስተኛም ይሁን ሀዘንተኛ ከወገብ በታች ብታየው ታውቃለህ እንዴ? ፊቱን ግን ስታይስ ከተናደደም እየሳቀም ከሆነ ታውቃለህ። ስለዚህ የእግዚአብሔርን ደስታ አይ ዘንድ ማለት ከእግዚአብሔር ጋር ፊት ለፊት እየተያየን፣ ወይኔ ዛሬ እየሳቀ ነው፣ እያዘንን ነው፣ ደስተኛ ነው፣ እንዴት ነው ጌታ ምናምን እያልኩኝ ምን እል ዘንድ ማለት ነው? እኖር ዘንድ። አልገባችሁም? ንግግሬ ገብቷችኋል? ማናችሁም ጉርድ ፎቶ ስትነሱ እግራችሁን አይደለም የተነሳችሁት። ምናችሁን የተነሳው? ፊታችሁን የተነሳው። ያ ማለት አንተነትን መግለጫ ነው። ስለዚህ እግዚአብሔር ደስተኛ መሆኑንም አለመሆኑንም ለማወቅ እጁን አይደለም ማየት። ምኑን ነው ማየት? ፊቱን። ስለዚህ እግዚአብሔር አምላክ ዛሬ ፊቱን ያበራልናል። ስለ እግዚአብሔር ፊት የዕብራይስጡ ወርድ ፓኒም ይለዋል። ፓኒም ማለት ፓኒም ማለት የእግዚአብሔር ፊት ማለት ነው። ሶስት አይነት ትርጓሜዎች አሉት፣ ነገር ግን ተያያዥ ናቸው። ምንድነው ከተባለ አንደኛው ፓኒም ማለት የእግዚአብሔር ፊት፣ ያ ማለት ፈገግታው ስማይል ሲያደርግ ማለት ነው፣ ሲኖር ፊቱ ሲያበራ ማለት ነው። ሁለተኛው ፕሬዘንስ ነው፣ ህልውናው ሲገኝ ካለ አለ በቃ ያስታውቃል። እሱ ያለበት ሰፈር አይናወጥም። እሱ ያለበት ሰፈር ሁኔታ ከፍ አይልም። ቅድም ከፍ ያለ ሁሉ ዝቅ የሚለው በእግዚአብሔር ህልውና ውስጥ ነው። ሶስተኛው ስለ እግዚአብሔር ክብር ነው የሚያወራው። ይህ ፓኒም የሚለውን የእግዚአብሔር ፊት ጉዳይ፣ የእግዚአብሔርን ህልውና ጉዳይ፣ በእግዚአብሔር ፊት ስለመቆም የሚያነሳ ጉዳይ መጽሐፋችን ላይ ከ2100 ጊዜ በላይ ተጽፏል። ስለ እግዚአብሔር ፊት፣ ስለ እግዚአብሔር ህልውና፣ ስለ እግዚአብሔር መገኘት፣ ስለ እግዚአብሔር ክብር እያለ ፓኒም ብሎ አይገልጸውም። ነገር ግን ተመሳሳይ ኮንቴንቶች ገጽታ፣ መልክ፣ ክብር፣ ፊቱ እያለ የተጻፈ ነገር ስንት ጊዜ አካባቢ አለ አልኳችሁ? ወደ 2100 ጊዜ አለ። ሰዎች ከሰው ጋር ህብረት የሚያደርጉት ፊት አይተው ነው። ለምሳሌ አንቺ የምታዘጋጀውን የትኛውንም ነገር ከመመገቤ በፊት ምንሽን ማየት አለብኝ? ፊትሽን አይቼ ፊትሽ ሲያስገባኝ ነው ወደ ቤትሽ ምገባው። ጦር ፊት ሆነሽ እንደዚህ ሞተር ፊት ሆነሽ ምንም ብታደርጊ ልመገብ አልችልም፣ ልገባ ላርፍ አልችልም። መጀመሪያ ማየው ምንሽን ነው? ፊትሽን ነው። እናንተም ወንድሞች ፈገግታ ታይቶ ነው አይደል? ሲሪየስ የሆነ ሰው ግንባር ነው ያሰረ ሰው አይመችም። የሆነ ነገር ለማማከር ምን አይነት ሰው ትፈልጋለህ? ፊቱ የፈታ ሰው ትፈልጋለህ። ዛሬ ልናገር፣ እግዚአብሔር ፊቱን ይፍታል። አሜን አሜን። እጅን አንሳና ከእግዚአብሔር ፊት ጋር ፊት ለፊት እየተነጋገርኩ ዘመኔን እጨርሳለሁ። አይገርማችሁም? ዜና ላይ ሲናገር አንድ ቃል እናንብብ እስቲ። መጽሐፍ ቅዱስ ደስ ይለኛል ሲነበብ፣ ደስ ይላችሁ? በጣም ኤቪደንስ ስለሆነ ይነበብ አይደል? ክብር ለኢየሱስ ይሁን። ሁለተኛ ዜና ምዕራፍ 5 ሁለተኛ ዜና። ይሄ ካነበብኩኝ በኋላ ሌላ ላላነብ እችላለሁ፣ ግን መስከር አለብን። አሜን ናችሁ? አሁን መታወቅ ያለበት ሁለተኛ ዜና ምዕራፍ 5 ቁጥር 14 ላይ እንዲህ የሚል ቃል አለ። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ መቆምና ማገልገል አልተቻላቸውም። እስቲ በደንብ አድርገን እናንብበው። የእግዚአብሔር ምን ክብር የእግዚአብሔርን ቤት ምን ብሎት ነበርና ሞልቶት ነበርና ካህናቱ ከደመናው የተነሳ መቆምና ማገልገል አልተቻላቸውም። ሙሉ ድንኳኑ በደመናው ተሞላ። የእግዚአብሔር ክብር ሲገለጥ ስጋ የለበሰ ሁሉ በፊቱ የመቆም አቅም አጣ። ስጋ ተንበረከከ፣ ተሽመደመደ። ካህናቱ ለማገልገል እና ለመግለጥ አቃታቸው። ሰማ? የእግዚአብሔር ፊት ከተገለጠ፣ የእግዚአብሔር ክብር ላይ ከመጣ ኪቦርዲስት አይፈለግም፣ ፓስተር አይባልም፣ ዘማሪ አይባልም፣ እኔ አልጠየቅም። ክብር ሞልቷል። በፊቱ የሚቆም የለም። ሁሉ ፌንት፣ ሁሉ ፍንችር፣ ሁሉ ራሱን ይጥላል። ዛሬ መልእክት አለኝ። ጥያቄም ብቻ አይደለም፣ አንተም መጣል አለብህ። መጣል ካለብህ ከተማው ላይ ሳይሆን ሁኔታው ላይ ሳይሆን አውሬው ፊት ሳይሆን መጣል ያለብህ ክብሩ ላይ ነው። ስለዚህ ጊዜው ይሄ የዜና መጽሐፍ የተጻፈው በብሉይ ኪዳን ነው። በብሉይ ኪዳን ጊዜ የእግዚአብሔር ክብር የሚሞላው ሰው ውስጥ አይደለም፣ አዳራሹ ላይ ነው። ስለዚህ ከደመናው የተነሳ ደመና የወረደ ጊዜ ከኔ ጋር ናችሁ? ደመና የወረደ ጊዜ አጠገብ ለአጠገብ ያሉ ቤቶች አንተ ጋር ዞፈሪ ይታያል እንጂ ቀጣዩ ቤት በሩ አይታይም። ምን ወርዷል? ደመና ዱባ ከሞለከሙ ዱብ ይወለስ ኦሜ
min foka de foko ko de la ko wirilon de wiril ko de la ko luyon be mashama dubu ba ko mikina ደመናው ስለወረደ ነው ሲወጣ አጠገብ ያለ ሰው አታይ ምታየው አንተ እዚህ ጋር ያለህ ነገር ብቻ ነው መልእክት አለኝ አሜን በቃ ነገር ሁሉ ያየ የተሸገርክ ሰውዬ ዛሬ ደመናው ይወርድባል አሜን በሙሴና በነዌ ልጅ ኢያሱ መካከል አንድ ነገር ልንገርህ ሙሴ ወደ ድንኳኑ ይገባና ከእግዚአብሔር ጋር ሰው ከባልንጀራው ጋር እንዲነጋገር ፊት ለፊት ያወራል ይላል አውርቶ ሲጨርስ ሙሴ ወደ ሰፈሩ ሲመለስ የነዌ ልጅ ኢያሱ ግን ድንኳኑን ይጠብቃል ይመጣል ይላል እገናኘዋለሁ ሙሴማ አግኝቶት ነው የሄደው እኔማ አያመልጠኝም ይላል ሰዓት ሄዷል ምሳ አለፈ ኖ የምሳ ጉዳይ አይደለም አሁን ፊቱን የማየት ጉዳይ ነው አረ እንጀራ አይደለም እንጀራ አሁን ፊቱ ነው ይላል አረ መልእክት ያለኝ ሰዎች ዛሬ ቶፒክ ይቀይራሉ አፒታይታቸው ይቀየራል ፍላጎቶችን የሚቀይር የእግዚአብሔርን ፊት የሚያስርብ ሰማይን የሚያስናፍቅ ፊቱ አንተን ክብርን የሚል ነገር ይገባባቸዋል እሁድ ምሽት ነው እኔ የምሰጣችሁ ብርና ወርቅ የለኝም የእግዚአብሔርን ፊት ነው የምሰጣችሁ ይዛችሁ ሂዱ በኢየሱስ ከጎን ያለውን ያዛርግና የእግዚአብሔርን ፊት ይዘህ ሂድ በለው አሜን አትልም አሜን ፊት የማን ፊት የማን ፊት ባልና ሚስት ሲጋቡ ሰውየው ጠይም ሴትዮዋ ቀላ ያለች ልትሆን ትችላለች 5 ዓመት ሲኖሩ 10 ዓመት ሲኖሩ ባልና ሚስትነቱ ቀርቶ ወንድምና እህት ይመስሏል በቃ ፊቷቸው ራሱ ይመሳሰላል የሚመሳሰል ባልና ሚስት አይታጣቅም ምንድነው ሚስጥሩ በየማለዳው ነው የሚታዩት ሰውየውም ያያታል ሴትዮዋም ታያዋለች ከፊት ለፊት ሼር ያደርጋሉ ከዛ ባልና ሚስት የነበሩት ወንድምና እህት የሚመስሉ ለምንድን ነው እሷ ሌላ አይነት አረማመድ ነበራት አብራ በመቆየት ውስጥ የባሏ አረማመድ ይገባባታል ከዛ እንደ ባሏ መራመድ ትጀምራለች ስለዚህ አንድ ሳንቲም ሁለት ገጽታ ይሆናሉ ከዛስ ባልና ሚስትነቱ እውነት ሆኖ ግን ወንድምና እህት ይመስሉዋል አካሄዳቸው አንድ ይሆናል አመጋገባቸው አንድ አይነት ይሆናል እንጸልይ ሲባል አቋቋማቸው አንድ ነው የሆነ ነገራቸው ተመሳሳይ ነው ለምን ሁሌ ነው የሚታዩት ከእግዚአብሔር ጋር የሚታይ ሰው ዲሲፕሊኑ አረማመዱ አመጋገቡ አነጋገሩ አለባበሱ ላቻታታ ያማቲዶ እያንዳንዱ ነገር የእግዚአብሔር ፕሮግራም ይሆናል ጮና ዳያል ሰው አሜን ባለ ዛሬ እግዚአብሔር የሆነ ሰው አረማመድ እየቀየረ አነጋገር እየቀየረ አመለካከት እየቀየረ የመረዳት ክፍሉን እየቀየረ ጮና በረባር ጋር አሜን ፕላን ገና ናችሁ ተገናኝተናል እግዚአብሔር ፊት ለዚህ ነው መጽሐፍ ቅዱስ እግዚአብሔር ጋር ሲናገር ፊቱን ያብራላችሁ ምኑን ያብራላችሁ እግዚአብሔር ፊቱን ያዘው ከጎን ያለው እግዚአብሔር ፊቱን ያብራል በለው ፊቱን ያብራል በለው ተመልከት አንድ ሚስጥር እነግርሃለሁ ሰዎች ክፉ ሆነው ተንኮል እየሰሩ እያጠፉ what's going on sorry የማን ፊት የሰው ፊት የማን ፊት አንድ እውነት ነገራቸው ነው ሰዎች ክፋት እያደረጉ እያጠፉ ነገር ሁሉ ተሰብስቦ በመልካም የሚታይለት ሰው አለ አሜን ሚገራርን ጥፋት እያጠፋ ሁለት ሰዎች ላሳያችሁ ነው ምንም ሳይሰራ ስሙ የሚገንሰው አለ ደግሞ ምንም ሳያጠፋ ከተማ ሁሉ ስለሱ ተንኮል ነው የሚያወራው ነገረኛ ነው ወረኛ ነው ዘረኛ ነው ጠንኮለኛ ነው ና የተባለ ስሙ የሚባልለት ሰው አለ ከተማ ውስጥ ደግሞ እዚህም እያጠፋ እዛም እየወደቀ እዛም እያቦካ እዛም እንትን እያለ ነገር ሁሉ ሰብስበው ለመልካም ያዩለታል እንትና ቆንት ነው ሲባል ነው እንትና ይሄን አያረግም ይባላል አርጓል እኮ ከዛ በኋላስ ደግሞ በኤቪደንስ ይዙታል ሲያረግ ይዘነዋል ምናምን ሲሉ ኦኬ አርጎም ከሆነ እሱ ሊያረግ የሚችለው እንዲህ ሊያረግ አስቦ ነው
እንጂ ይሄን እንዲህ ሊያደርግ አይችልም ብለው በመልካም ይቀይሩለታል። ያ ሰው ማነው አትልም? የእግዚአብሔር ፊት የወደቀበት ሰው፣ ነገሮች ሁሉ ተሰብስበው በክብር የሚሸፈኑለት አዳኒና ካንያናስ። እንደዛ በኢየሱስም ዛሬ እዚህ ቤት ውስጥ ያሉ ሰዎች ይህ መንፈስ ያገኛቸዋል። ከጎን ያለውን ያዝና ያገኘሃል በለው። is the favor of God። የእግዚአብሔር ፊት እስኪ ፊት በለው። ፊት ፌስ ኦኬ። ነገር ነገራችሁ ከብሉይ ኪዳን እነሳ። ያው አዲስ ኪዳንን በብሉይ ኪዳን ስለተወለደ ሙሴ የእስራኤልን ሕዝብ እየመራ ሲና ተራራ ጋር ሲደርሱ ታችና አሮንና ሕዝቡ እያሉ እሱ ተነስቶ ወዴት ሄደ? ወደ ተራራ ወጣ። ከእግዚአብሔር ጋር ፊት ለፊት ተነጋገረ። ፊት ለፊት ሲነጋገር ቅድም ባለ ሚስትን ሚስቴ ባለ ሼር እንደሚያደርጉት አሁን እግዚአብሔርና ሙሴ ምን እያደረጉ ነው? እየተነጋገሩ ነው። ሼር እየተደራረጉ ነው። ቆዩ 40 ቀንና 40 ሌሊት። ሰውየው ህወሓት ቢሆን እኮ ከስራ ይባረራል። የኢህአዴግ አካል ቢሆን ደሞዝ ይቆረጣል። ማድራሻ ሳይታወቅ መንገድ ላይ ያለን ህዝብ በትኖ ሄዷል። ከዛስ ለምን ነው በቶሎ ያልመጣው? ሲያይ አሁንም 10 ቀን ሆኖታል እኮ አሁን የመጣ እየመሰለው ሲያይ ፊቱን 20ኛ ቀን ሆኖታል አሁን የገባ እየመሰለው። ታች እኮ ህዝብ አለ። ህዝቡን ረሳ አንተ። 30ኛው ቀን መጣ እዚህ አሁን እየመሰለው። 40ኛው ቀን መጣ አሁን እየመሰለው። አይ ቲንክ ይመስለኛል እግዚአብሔር ራሱ ገፍትሮ ያወረደው ሂድ እንጂ ምናምን ያለው ይመስለኛል። ምክንያቱም ሲያይ አይሰለቸውም። በቃ ሼር ያደረገው ነገር አለ። ሙሴ ግን ከተራራው በሚመለስ ጊዜ እስራኤላውያንና አሮን የሙሴን ፊት ማየት አቃታቸው። ሙሴ ልናይህ አልቻልንም። ስለዚህ ፊትህን ምን በል አትናገርም? ፊትህን ምን በል ሸፍን። ለምን ያስፈራል? ከየት መጥቶ አጋንንቶች ሚር በተበቱት እኮ ከእግዚአብሔር ፊት ሼር ስታደርግ ነው። ገባህ? ብርሃን ይዞ መጣ። ያን ብርሃን ይዞ ስለመጣ እንዲህ ሊያዩት አልቻሉም። በዚህ ምሽት የእግዚአብሔር ፊት ይመጣባቸዋል። ከዚያስ በቁመት ልክ የሚገዳደርህ አናቱን ይመታዋል። ማንኛውም አንተን የሚቋቋም ኑሮን የሚቋቋም ትዳር የሚቋቋም ጤንነት የሚቋቋም ስራን የሚቋቋም እርሱ በፊት መቆም እንዳይችል የሚያደርግ የእግዚአብሔር ክብር በአንተ ላይ ይመጣል። አለቀ አለቀ አለቀ። እግዚአብሔር እርሱ በአንተ ላይ ይመጣል። ከጎንህ ያለውን ያዝ። እግዚአብሔር በአንተ ላይ ይመጣል። ተባባሉ። እግዚአብሔር በአንተ ላይ ይመጣል። ፊቱ ይመጣብሃል በለው። ፊቱ ይመጣብሃል። The face of God. face ህፃናት አይተሃል? ቤቱ ሲጫወቱ አባቶች ተሰብስበው እያወሩ ከሆነ አባት ቀስ ብሎ ንግግሩ እዚህ ሌላ የተላላቆች ጉዳይ ነው። አባት ግን አይኑን ልጁ ላይ ይጥላል። እሳት ከነካ፣ ሶኬት ከነካ፣ ሰምቲንግ ከነካ፣ የሚሰበር ነገር ከያዘ ያያል። ከዛ የሚያጠፋ ከሆነ ደግሞ ልጅ በባህሪው ምን ያደርጋል መሰለህ? ዝም ብሎ አያጠፋም። አንተ ካለህ አባትየው አይደለ ቀድሞ እያየኸው ነው ለቸክ ያደርጋል። ሊነካኩ ነው። ያይና ጠጋ ብሎ ይላል። ያይሃል። እያየህን አሁንም ይጠጋል። ያይሃል። እንደምታየው ሲገባው እየሳቀ ይሞክራል። ፊትን ኮስተር ስታደርግበት ይመለሳል። ገባህ? ከዚህ በኋላ እግዚአብሔር በድምፅ አይደለም የሚመራ በፊቱ ነው። ወቅ ስታደርግ እግዚአብሔር ፊቱ ሲሪየስ እየሆነብህ የሚመጣ ከሆነ ኖ በቃ እዚህ ላይን ውስጥ አንተ የለህም ማለት አለብህ። ይቅር አትብላው፣ እንጀራው ይቅር አትብላው እንጀራውን እግዚአብሔር ከሌለበት ፊቱ የሆነ ኮስተር የሚለው ሲሪየስ የሚሆን ከሆነ ኖ ሌቨት ይቅርብህ። እንዴ ምን ሆነ ነው? የምድረ በዳ አራዊትን የሚያኖር እግዚአብሔር አንተን በመልኩ ሰርቶ እንዴት አያኖርም? ለመኖር ብለህ ነው እንዴ ማያኖር ነገር ውስጥ የምትገባው? መኖር ማለት እኮ ከእግዚአብሔር ፊት ጋር ዳይሬክት ኢንቲሜሲ ማድረግ ነው። በባታው እንጂ እያየ አይታል የሆነ ነገር ልታረግ ትመጣል። ኖ ይላል። እሺ አባዬ አንተ ካልክሽ ባይዘ ቤቱ አባታል ሚሰማኝ ጠፍቶ እኮ ነው። ተኙ ካፈለጋችሁ ብርድ ልብስ ይፈለጋል። በመንፈስ ሆነና አሜን እየተጣጣልኩ ሰት ይሄ ሰዓት አሁን በዙ ጩኸት ምናምን ማበድ የምትፈልጉበት ነው። ተቀየረ ዛሬ በቃ ስለሆነ ዛሬ ከጎና ያለው ሰው ነካ አድርገውና መሬትን የሚያረሰርሳት ዝናብ
ዶፍ የሚረግጥ ሳይሆን ቀስ እያለ የሚወርደው ነው። ያበሰብሳታል በለው፣ ነፍስህን ይሰራዋል በለው። ስለዚህ አሁን ቱናይት እንተልዩ ኢንቲሜሲያችን ከማን ፊት ጋር ነው? ከማን ፊት ጋር ነው? ከእግዚአብሔር ፊት ጋር ነው። ገባህ? ደመና ከወደቀ እኮ ትራፊክ መንገድ ላይ አይቆምም። ደመና ነው፣ አይታየውም። መኪና ቁጥሩ አይታየውም። በዛ የሚመጣው በዚህ በየትኛው እንደሚመጣ አያውቅም። ዝናብ ከዘነበ ትራፊክ አስቆሞ ታርጋ ቁጥር ይጠይቃል፣ መንጃ ፈቃድ ይጠይቃል። የተጠየቅንበት ምክንያት እኮ ዝናቡ ተቋርጦ ነው። ደመናው ተቋርጦ እኮ ነው። ደመናው አንተ ላይ ነው ማለት ኑሮ እያስቆመ፣ የቤት ኪራይ እያስቆመ፣ አጋንንት እያስቆመ፣ ራስ ምታት እያስቆመ፣ ውጥረቱ እያስቆመ፣ ከፀሐይ በታች የሆነ ነገር እያተራመሰ ትኖራለህ። ግን ደመናው ማይቋረጥ ከሆነ፣ ክብሩ ለሰከንድ ማይቀንስ ከሆነ አንተ ተዘልለ ነው የምትኖረው። ሁሉ ጊዜ ፌስ የምታደርገው የእግዚአብሔር ፊት ነው። በእግዚአብሔር ፊት ውስጥ ከሆነ ማንኛውም ነገር በአንተ ፊት አቅም አግኝቶ ሊይዝ፣ ሊያስቆምህ፣ ሊገድብህ አይችልም። ከጎን ያለው ሰው ነካ አድርግና የእግዚአብሔር ፊት በለው። በአንተ ላይ ይሆናል። የእግዚአብሔር ፊት ኦኬ። እግዚአብሔር ፊቱ እንዴት ነው የሚገልጥልን? እግዚአብሔር በሁሉ ስፍራ በአንድ ጊዜ ያለ አምላክ ነው። ግን ዛሬ ማታ እያወራለሁ የትኛውን እግዚአብሔርን ነው? ይሄ በሁሉ ስፍራ የሚገኘውን መጠጥ ቤትም ያለውን እግዚአብሔር ወይ በየሁሉ ቦታ ያለውን እግዚአብሔርን አይደለም እኮ እያወራው ያለው። ይሄ የሚሰራው እግዚአብሔር የተገለጠውን እግዚአብሔር እኮ አሁን እያወራው ያለው። የተገለጠ የእግዚአብሔር ፊት the shine out face of God shine out ያደርግ አለው ለመናፍስቶች ሁሉ የሚታይ ይሄ ኦፕሬት የሚያደርግ እግዚአብሔር እያየ የሚሰራበት አለ፣ እያየ የሚታዘበው አለ፣ እያየ የሚንቀው አለ። ስለዚህ እያየ የሚሰራበት ማለት እኮ ነው። ይሄ ተዋት፣ እሷን ይለፍ ተመቶላት ተዋት ይላል መጥቶ ዝም ብለህ ነው የምትታገለው፣ አትችለውም ይለዋል። አይታል የሃማ ባለቤት እኮ ነገረችው ለሃማ፣ ሃማ ዝም ብለህ ነው መስቀሉ የምታዘጋጀው፣ እሱ እኮ አይሁዳዊ ነው አለችው። አይሁዳዊ ደግሞ እጅ አለበት አለችው። አለበት በቃ ያስታውቃል። ስለዚህ ዝም ብለህ ትደክማለህ እንጂ መስቀሉ እንዲሁ በከንቱ ነው የምትደክመው እንጂ አትችለውም አለችው። ስለዚህ አንዳንድ ባሎች አይሰሙም እንጂ ሚስቶች አኪዩሬት ፕሮፌሲ ተናጋሪዎች ናቸው። ገዚያስ ታሪጂ ምናምን ብለው ወጣ ሰውየው ሞከረ። መጨረሻ ላይ ንጉሥ ለሚወደው እንዲደረግለታል እያለ ገመድ ይዞ የፈረሱን ከተማ ውስጥ እየዞረ ውሎ በ11ኛው ሰዓት የእሱ ማደሪያ መስቀል ሆነ። ስማ ልንገርህ፣ የእግዚአብሔር ፊት ያለበት ሰው ይሞከር ይሆናል ግን አይቻልም። ይገፋ ይሆናል ግን አይወድቅም። ይቃወሙት ይሆናል፣ አንቀበለውም ይባል ይሆናል ግን አይሸነፍም። እግዚአብሔር በእርሱ ላይ ከመሆኑ የተነሳ ድል ማድረግ የሱ ይሆናል። መብለጥ የሱ ይሆናል። መርታት የሱ ይሆናል። ቀኝ እጅ ብድግ አድርግና የእግዚአብሔር ፊት በል እስኪ በእኔ ላይ ይሆናል በል። ከጎን ያለው ሰው ፊቱን ይዩት፣ ፊቱን ይዩት። ደስተኛ ነው ደስተኛ አይደለም? ቼክ አድርጉት፣ ቼክ አድርጉት። ምን አይነት ነው ፊቱ? ፊቱ ምን አይነት ነው? ከመንፈስ ቅዱስ ጋር ንክኪ ያለው የለውም? እስኪ ቼክ አድርገው። ዝም ብሎ ነው እዚህ የተቀመጠው ወይስ አለ በለው? አለ ወይ? አንድ ቃል ሃሌሉያ። ሁለተኛ ቆሮንቶስ 3:18 ላይ እንዲህ የሚል ቃል አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ያን መልክ እንመስል ከክብር ወደ ክብር እንለወጣለን። በመጋረጃ በማይከደን ፊት የጌታን ክብር፣ የጌታ ክብር ማለት ይሄ ፓኒንግ the face of God ምን ይላላችሁ? የእግዚአብሔርን ፊት ማለት ነው። አሜን ነው። እንደ መስታወት እያብለጨለጭን ሪፍሌክሽን አይታል። ይኸውልህ የሆነ ፀሐይ ከላይ እየወደቀ ከሆነ መስታወት፣ ትንንሽ መስታወቶች አይታል። እኛ ሀገር ግድግዳ ላይ የሚሰቀል ዙሪያው በቀይ በምናምን ያለ መስታወት አይታችኋል? እዚህ ሀገር የለም መሰለኝ። አለ እንዴ? ደካማ መስታወት የለም? የሆነ ፂም መላጫ ምናምን እንደምትልበት እንደዚህ አይነት መስታወት ይዘህ ፀሐይ ወደታች በሚወርድበት ጊዜ ሪፍሌክሽኑ መስታወቱ ላይ ካረፈ የዚህ ሪፍሌክሽን ሄዶ የት ያበራል? ግድግዳ ላይ ወይ ሰምዌር ላይ ሄዶ ያንጸባርቃል አይደል? ስለዚህ እኛ ሁላችን የጌታ ፊት እኛ ላይ በሚወድቅ ጊዜ እንደ መስታወት እያብለጨለጭን ማለት ነካ ማለት ታየ ማለት እዚህ መጣ አይደል? ብርሃኑ ከላይ ሲመጣ ምን ላይ አረፈ? ተናገር እንጂ አንደበትን ከፍተህ
መስታወቱ ላይ አረፈ። መስታወቱ ላይ ሲያርፍ መስታወቱ ላይ ይቀራል ወይስ ተተኩሶ ሌላ ነገር ላይ ይወድቃል? እንደ ጨረር አይደል? እንደሆነ ጨረር ሄዶ የሆነ ነገር ላይ ይወድቃል። የጌታም ክብር እንደ መስታወት እያብለጨለጭ ማለት የእግዚአብሔር ፊት አንተ ላይ ውድቅ ሲል አንተ ላይ እንደ መስታወት ነው። ስለዚህ ወደቀ ማለት ሄዶ ሁኔታን ወጋ። አይታ አሁን አንተ ላይ ልክ ሲወድቅ እዚህ ምድር ላይ ሰው የሚያካብደውን ነገር ሄዶ ላዩ ላይ ያበራበታል። መልእክቴን ውሰድ እባክህ በኢየሱስም። የጌታ መልክ እንደ መስታወት የምታበራበት ዓመት ነው። ኧረ እባክህ ጩና አሜን በለኝ። አቀባበልን አስተካክል። እያወራው ነው። አንተ ጋር መጥቶ አይቀርም። ከአንተ ሄዶ መናፍስት ያየዋል። ከአንተ ሄዶ እውቀት ቀመስነን የሚሉ ያዩታል። ፈላስፋዎች ያዩታል። ዶክትሪን የዋጡ ሰዎች ያዩታል። ፖለቲከኞች ያዩታል። ታላላቅነን ባዮች ያዩታል። ለምን? ሬፍሌክሽኑ አንተ ላይ በመጣ ጊዜ በሌላኛው ላይ እንዲወድቅ የሚያደርግ እግዚአብሔር ክብር አንተ ላይ ይሆናል። የእግዚአብሔር ፊት እንደ መስታወት ያበራል ማለት ነው። ተጫውታችሁ አታውቁም? ያን ነገር አንዳንድ ሰዓት ላይ ራሱ ሰዓት የሆነ እንትን ነጭ የሆነ ወርቃማ ሰዓት ምናምን እንደ መስታወት ያለ ሰዓት ፀሐይ ሲያርፍበት ምን ይላል? መስታወት ስለሆነ እኮ ነው አይደል? ከዛ አውቃ አንተ ደግሞ ትረብሻለህ። የሆነ ክፍል ላይ ምናምን በመስኮት ትምህርት ቤት ሆነ ቁጭ ብለህ በመስኮት የገባውን ብርሃን አስተማሪው ላይ ታበራለህ። አይኑ ላይ አስተማሪው ብላክ ቦርዱ ላይ የሆነ እንደዛ የሚረብሽ ተማሪ አጋጥሞ አያውቅም? የሆነ ሰዎች መካከል ይጥላል። መልእክት አለኛ። አሁን በቃ ልክ አንተ ላይ ብርሃኑ ውድቅ ሲል ቤተ መንግስቱ ላይ ነው የሚያንጸባርቀው። ይሉ አጃና ተካራማ ላይ ብርሃኑ መቶ ርፍ ሲል አቻኔ ማኒስፓሊቲው ላይ አስጨንቀዋለሁ የሚለው አናቱ ላይ እዚች ምድር ላይ አይበሱም በሚለው ላይ በትዳሯ አትቆይም በሚለው ላይ ልጆቿ ላይ መጥቻለሁ በሚለው ላይ ጤንነቷ ላይ መጥቻለሁ በሚለው ላይ በንግዶቻቸው ላይ መጥቻለሁ በሚለው ላይ እግዚአብሔር አምላክ የብርሃን ነጸብራቅ አድርጎ በምድሪቱ ላይ የክብሩን ክብር ይገልጥባቸዋል። ክብር ከሚሆን ጌታ እንደሚደረግ ከክብር ወደ ክብር ምን እንላለን? እንለወጣለን። ኮምፕሊት ቼንጅ ነው። ከፊት ወደ ፊት ማለት እኮ ነው። የሚገርም ፊት ነበር መጀመሪያ። አሁን ደግሞ ወደሚገርም ፊት፣ የሚደንቅ ፊት ነበረ መጀመሪያ። አሁን ደግሞ በጣም ወደሚደንቅ ፊት። ማንም እኮ ፀሐይን ቀና ብሎ የሚያይ የለም። አይን ላይ ሲያርፍ በጣም ከባድ ስለሆነ የእግዚአብሔር ፊት አንተ ላይ ካወደቀ ምን ማለት ነው ታውቃለህ? እግዚአብሔር እኮ ፊቱ ከፀሐይ 7 እጥፍ ይደምቃል ይላል። ያ ማለት አንተ ላይ አበራ ማለት ስማችሁ አበራሽ ሆኖ ሰፈር የቀራችሁ ሰዎች አበራ የሚባል አባት ኖሮ ወንድም እህት አንተ ኖረ ሰፈር በጨለማ የምትርመሰመስ በሙሉ አሁን ነገሩ ከስም አልፎ ወደ ተግባር ዞረ። አበራ ማለት መጣ አረፈ፣ አንተም ሪፍሌክት አደረክ ማለት ነው። ጩና አሜን በል። ለምንድን ነው ነጭ ልብስ በፀሐይ መልበስ የሚመከረው? ነጭ ልብስ የለበሰ ሰውና ጥቁር ልብስ የለበሰ እኩል ነው አይደለም? ነጭ ልብስ ምን አይልም፣ አይቀበልም። ኦብዘርቭ አድርጎ ወደ ውስጥ ፀሐዩ እንዲገባ ሰውነትን እንዲጎዳ አያደርግም። ባረፈ ጊዜ ኢሚዲየትሊ ምን ያደርጋል? ሪፍሌክት ያደርጋል። ሪፍሌክሽን ያደርግና ወደ ሌሎች ኢቭን ሸሚዙን የለበሰው ሰው ራሱ ማየት ይደብራቸዋል፣ አይመችም። ምክንያቱም ከባድ ብርሃን ነው የሚሆነው። መልእክት አለኝ። ኧረ የእግዚአብሔር ፊት ላይ ወደቀ ማለት አጋንንቶች ምናምን አይመቻቸውም። በቃ አይችልም የሆነ በቃ እዚህ ከተማ ማንን ጠላ ሲባል እቺ ያለበት ልናገር። ጥቃቅን መተተኞች፣ ቀጫጭን መርዛማ እባቦች ከተማይቱ ላይ መገላበጥ አይችሉም። መጣ የእግዚአብሔር ፊት፣ መጣ የእግዚአብሔር ፊት። አንተ ምን አይነት ከተማ ነው እያወሩ ያለሁት? መጣብሽ እግዚአብሔር እጅ። ይህ እጅ በመጣ ጊዜ ሟርተኞች አይኖሩም። ደጋሚያን ከአንተ ጋር ውለው አያድሩም። ኧረ ጩና በደንብ አድርገህ አሜን በል። አይችሉም በኢየሱስ ስም፣ አይችሉም በኢየሱስ ስም። ቤተ ክርስቲያን ላይ እያገለገልኩ ከቤተ ክርስቲያን መሪዎች መካከል አንዱ ሱቁ ላይ ቀጥሮ የሚያሰራው ልጅ ለሼር ስለቀረበ ደሞዝ ላለመክፈል ጠንቋይ ቤት ሄዶ አስገደለው። እሱ ሱቅ የሚሰራውን ገንዘቡን ላለመክፈል የጌታ መንፈስ ደግሞ መጣና ገለጠዋ። አተራመሰው ራረ ልቀናው ምናምን እንዲህ ያገላበጠው ወጣ፣ ጮኸ። ከዛስ ወንድማችንን መጥቶ እስከ ቸርቻችን ድረስ ያዋረደው ቤኪ በጠንቋይ ነው የሚሰራው አለ አንዱ ሰው። አረ ብራዘር ኢየሱስንም ራሱ በአጋንንት አለቃ መንፈስ አጋንንት ያስጨዋል ብለው ያሙት ነበር። መልእክት አለ። ያሉትን ሁሉ ይበሉ፣ የትኛውም ቦታ የተቀመጠውን ግን የሚመታ ብርሃን ላይ ያንጸባረቀ ነው። ልናገር። ቀኝ እጅን አንሳ፣ ቀኝ እጅን አንሳ፣ አንሳ
አንሳ። ሁሉን አንቀበልም ነው የምንለው አለ። አይቻልም የምትለው አለ። ከዚህ በኋላ እንደዚህ አይቀጥልም የምትለው ጉዳይ አለ። እግዚአብሔር አምላክ ፊቱን ላይ ያበራል። ያበራል። ጩውና አሜን በል። የማን ፊት? የማን ፊት? የእግዚአብሔር ፊት። የማን ፊት? የእግዚአብሔር ፊት። እስቲ አንድ ጊዜ አእምሯችሁ ላይ ልሳል። ቆይ የሆነች ነገር ልሳል። እግዚአብሔርን አስቧል። ስሙ። ሰማይ፣ ይሄ ሰማይ የምታዩት ሰማይ የለም የለም። የምታዩት ምድርም የለም። ግን እግዚአብሔር አለ ይላል። አለ እግዚአብሔር። ግን የምናየው ይሄ ሰማይ የለም። 9 ፕላኔቶች የሉም። ጨረቃ፣ ፀሐይ፣ ጁፒተር፣ ቬነስ፣ ማርስ፣ ሜርኩሪ፣ ሁሉም ነገር የለም። ግን እግዚአብሔር አለ። ከዛስ ይህ እግዚአብሔር ለእኛ እንዲገባን ሰማይን ዘረጋ። ምሰሶ ስትፈልግ የለም። ግን መጽሐፍ ሲናገር ሰማይን ይሁን በሚል ቃል ሰራ ይላል። ከዛስ ሰማይን ደግሞ በስንዝሩ ይለካል ይላል። ከዛስ አይገርምም? ምንድነው? በእፍኙ ውሆችን በእፍኙ ይሰፍራል። ምድር ላይ 3/4 ምንድነው? ውሃ ነው። ውሃ ሁሉ በእግዚአብሔር እፍኝ ውስጥ ነው። አንዴ ፉት ካለ የሚጠጣ የለም። በጌታ በኢየሱስ እስቲ እግዚአብሔር ዝም ብለህ ማሰብ ነው። ሰማይ ቁጭ ብሎ ዙፋኔ ነው አለ። ምድር የእግሬ መረገጫ ነው አለ። ብራዘር አልተገናኘንም። አይገርምህም? የእግዚአብሔር ትልቅነት በጌታ በኢየሱስ አንተ አይሰማም እንደማወራው ከዘፍኝ ይሰፍራል። ይሄ ሁሉ አሁን ፈላስፋ ፕሮፓጋንዳ ኢራንን እስራኤልን እንዲያባላለሁ እገላለሁ የሚል በሙሉ ህዝብ ውስጥ ነው ያለው። ይሄ ሁሉ ህዝብ ሙስሊም ዋቀፈታ ምናምን ብትለው በቢሊዮን የሚቆጠር ህዝብ በገንቦ ውስጥ እንዳለች ጠብታ ነው አለ። አረ በጌታ በኢየሱስ በእግዚአብሔር ፊት እኮ እግዚአብሔር ሲያይ እንደ ሞለኪውል ያለ ምን አይነት አይን ነው ያለው? በኢየሱስም ከዛስ ነገሮችን ለመሰወር ክፍል ገብተህ የሆነ ርቀት ለተወሽጋ ከሰው ተሰውራለህ። በእግዚአብሔር ፊት የተሰወረ የለም። ሁሉ ራቁቱን ነው። ሁሉ ያ ግንብ አይሸፍን፣ ጥልቀት አይሸፍን፣ ጨለማ አይሸፍን። ይሄ ሁሉ በእግዚአብሔር ሁሉ ያያል። ኧረ እግዚአብሔር ሆይ፣ ኧረ እግዚአብሔር። ከዛስ ምን እያለ ነው? ፊቱን ያብራብህ ሲባል እኮ የከበደ ፊት አይደለም ይሄ እግዚአብሔር። ይህ በግርማ አስፈሪ የሆነ እግዚአብሔር መጣ ሲባል የሚብረከረኩለት እግዚአብሔር። ከዛ ለእሱ የሚደረግ አምልኮ አላሳየም። ስማ፣ ስነ ፍጥረት በሙሉ ስርዓቱን ጠብቆ በመንቀሳቀስ እግዚአብሔርን ያከብረዋል። ፀሐይ፣ ጨረቃ አንዴ ነው ውጡና ግቡ የተባሉት። በተባሉበት ሰዓት ይወጣሉ፣ በተባሉበት ይገባሉ። በየቀኑ ውጡ ግቡ አይላቸውም። አንድም ቀን መውጣትና መግባት አይረሱም። አይገርምም? ቀን ከሆነ በኋላ ማታ ይሆናል። አንድም ቀን ከሆነ በኋላ ማታ ሊሆን ሲል ማታ እንዲህ ብሎ ቀን አልረዘምም። የማታ ሰዓት የማታ ነው። ከዛስ አንተ በተኛ ቁጥር ደግሞ በየማለዳው ተነስ ነግቷል ብሎ ይቀሰቅሳል። እሱ መቀስቀስ አይረሳም። ይሄ ብቻ ነው እንዴ? ወንዞች በፏፏቴ የሚል ነገር አይቋረጥም። ሁሌ ያዘቡለታል። ተራሮች፣ ትልልቅ ኮረብቶች በፊቱ እንደጠቦት ብድግ 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 ይዘሉለታል። አይገርምም? ይሄ ብቻ አይደለም እኮ ዛፍ ፍጥረት ሁሉ በፊቱ በየሰዓቱ ያሸበሽብለታል፣ ይወዛወዝለታል። ጉልበት ያለው ሁሉ ይንበረከክለታል። አይገርምም? ይሄ ብቻ መሰለህ እንዴ? ላታኔ አዕዋፋት በማለዳ ማንም ሳይቀድማቸው በዜማ ይቀኙለታል። ኧረ ይሄ ብቻ እኮ አይደለም ብራዘር። ግን እንዲህ ይለኛል እግዚአብሔር፣ ይሄ እግዚአብሔር በአንቺ ላይ ሲመጣ ኧረ እኔ ማን ነኝ? ዋማይ እኔ ማን ነኝ? ይሄ እግዚአብሔር እኔ ላይ ሲመጣ፣ ይሄ እግዚአብሔር በእኔ ላይ። አንዳንድ ሰው አሁን እዚህ ጉባኤ ውስጥ የኔ ቁመት የገረማቸው ሰዎች ይኖራሉ እኮ አይኖርም? የኔ ቁመት የገረመው ሰው የለም? ይኖራል። እኔ እኮ ሜትር ከ96 ነኝ። አልገረመም? አሁን ዱባይ ላይ የተገነባ ውሃ ላይ የተገነባ ፎቅ እኮ የሚገርመው ሰው አለ። ኢትዮጵያ ያለ ንግድ ባንክ G+47 48 እንደዛ ነው። ግን የሚገርመው ሰው አለ። ጠጋ ብለህ ሳይሆን ላይ ይወጣል። ስማ፣ እግዚአብሔር ቀረበው። እሱ ላይ አይወጣብም፣ ላይ ነው የሚያወጣ። ብዙ ሰዎችን ቀርበን ስናውቃቸው ቀለሉብን።
ቀርበን ስናያቸው ድካማቸው ታየን፣ ስንፍናቸው የሆነ ነገራቸውን አየን። እግዚአብሔር ጋር ስንቀርብ ግን በረታ። እግዚአብሔር ጋር ስንቀርብ ግን ፍቅሩ ጨመረ፣ ህልውናው ጨመረ፣ አብሮነቱ ጨመረ። ቀኝ እጃችሁ ከፍ አድርጉና እግዚአብሔር ጋር ስቀርብ በሉ እስቲ ነገር ሁሉ ጨመረ በሉ እስቲ። ከዚህ በላይ አገልግሎት አለ እንዴ? አለ ወይ? ከዚህ በላይ እግዚአብሔር ፊት ላያችሁ ላይ ይሁን። አሜን። ነግሬሃለሁ። የእግዚአብሔር ፊት አንተ ላይ አሜን። ያው በቃ የሚታይ ነገር እንዳለብሽ እንዲታይ። አረ ሞአሞና ቦሎላ ሞአሞና ጫካ ሞአሞና አዩ ቀጥመኒ ነው ሰቦ ከኒንም ጫኮን አሜን። ያ